ልብሳችሁን ልበሱና እንሂድ እሺ ስላገኛችሁ በጣም ደስ ብሎኛል እሺ ከናንተ ጋር ደግሞ መጫወት ፈልጋለሁ ስለ አካባቢው ትነግሩኛላችሁ እዛች ሜዳዋ ላይ እንሂድና እናውራ አይደል እሺ ታሳዩኛላችሁ ነው አካባቢውን ስለማላቀው ልጆች ምን ይላሉ ሰዓታችን ላይ ነው ያለነው እንግዲህ ዛሬ በወንጪ ሐይቅ ዙሪያ ከሚገኙ ልጆች ጋር ነው ቆይታ የምናደርገው ፏፏቴ ላይ ሲጫወቱ ነው ያገኘኋቸው ይሄው እናንተ ያመጣችሁኝ መንገድ እንግዲህ እንደዚህ ጭቃ በጭቃ አድርጎኛል ስማችሁን አስተዋውቁኝ እስኪ ቀነኒሳማ ጎሳዬ ቀነኒሳ በቀለን ታውቀዋለህ ሯጩን የት ነው የምታውቀው አዲስ አበባ ሄደ ነበር እንደ አዲስ አበባ ሲባል ሰምተህ ነው እሺ ማን ነው ስምህ አንተ ኦብሳ ማን ነው ስምህ አንተ ረቢራ ነው ረብራ ምን ማለት ነው አታውቀውም ረብራ ነው እሺ አንተ ስምህ ማን ነው ለልሳን እሺ ስንት ክፍል አንተ አራተኛ አንተስ እኔም አራተኛ አንተስ አራተኛ የት ነው የምትማሩት ላይ ነው ሀረወንጪ ላይ የሚባል ትምህርት ቤት አለ እሺ እኔ መጣሁት ከአዲስ አበባ ነው አዲስ አበባን ታውቃላችሁ ማን ነው የሚያውቀው አንተ ሄደ ነበር ምን አየህ ሄደ ሁሉ ምን ለምሳሌ ደስ ያለ ምንድነው እዛ ሁሉ አለ መኪና አለ እንትን አለ ምን አለ አምቡላንስም አለ አዲስ አበባ እዚህ የለም እንደ አምቡላንስ አንዳንድ እሺ ሌላ ብዙ ነገር አየህ ወንጪ ግን በጣም ነው የሚያምረው አይደል ከአዲስ አበባ አይደል እሺ ሌላስ ለአዲስ አበባ ሄሊኮፕተር አለ አዲስ አበባ ሄሊኮፕተር አለ እዚህ የለም ሄሊኮፕተር የለም እዚህ እሺ ሌላስ ፎቅሳ ፎቅ አለ አዲስ አበባ ፎቅ አለ እዚህስ ፎቅ የለም እዚህ ደግሞ ተራራ የሚያማምር ተራራ ነው ያለው አይደል ስታድጉ ምንድነው ሆኖ ትፈልጉት ትምህርት ጨርሼ ዶክተር ይሆናለሁ ለምን ፈለከው ዶክተር መሆን አክም ቤት እሰራለሁ አክም ቤት መስራት ደስ ይላል እሺ ሌሊሳ አንተስ ምን መሆን ነው የምትፈልገው ሹፌር ለምን ፈለከው ሰው መጫን ደስ ይላል ሌላስ መኪና መንዳት ትወዳለህ እንዴ ምን አይነት መኪና ነው የምትወደው ሃይሩፍ እንዲኖር ትፈልጋለህ ስንት ብር ነው እንዴ ሃይሩፍ የሚሸጠው ብዙም አታውቀው ግን ሃይሩፍ እንዲኖር ትፈልጋለህ ከዛ እሱ መንዳት ነው እሺ አንተስ ቀነኒሳ ምን መሆን ነው የምትፈልገው በርሲሳ አስተማሪ መሆን ትፈልጋለህ የምን አስተማሪ ህፃኖችን ለምንድን ነው የፈለከው ነው ደስ ይላል እሺ ኦብሳስ ምን ነው መሆን ትፈልጋው የአውሮፕላን ሹፌር ፓይለት መሆን ትፈልጋለህ በጣም ጎበዝ የት ነው የምትወስደኝ ፓይለት ስትሆን እኔን የት ሀገር ትወስደኛለህ ወደ አዲስ አበባ ኧረ ከአዲስ አበባ ውጭስ አትፈልግም ከየት ወዴት ነው የምትመላለሰው ወደ ውጭ ከወሊሶ አዲስ አበባ ነው ውጭ ከወሊሶ አዲስ አበባ ነው የምትመላለሰው ትምህርት በሌላችሁ ቀን ምን ስራ ነው የምትሰሩት እዚያው ሰው ጋር ረቢራ ምን እንደምትሰራው ከትምህርት ቤት ስትመጣ ትምህርት ቤት ወደ ቤት ከገባ አዎ ስራ ምን ስራ ከብቶቹን ልጠብቅ ይሄው ደና ምናምን እሰራለሁ ከብቶች ትጠብቃለህ ስንት ከብት አላችሁ 20 የአንዱ 10 ነው
አሃ የማን ከብት ነው? እኔ ወንድም 10 ነው። እሺ ሌላስ? የኛ ደግሞ 10 ነው። የእናንተ 10 ነው። የወንድምህንም ያንተንም ትጠብቃለህ? ምን ነው ከብት? ምን በሬ ነው ፈረስ ነው ምንድነው? አህያም አለ። በጎችስ? አለ። ፈረስ አለ እንዴ አንተ? ፈረስ ስትጋልብ ቅድም አይቻለሁ አይደል? ማን ነው ስሙ ፈረሱ? ፈረሱ ስሙ ማን? ቡሎ ይባላል። አንተም ፈረስ አለ? ማን ነው ስሙ? ዳባ። አንተስ? ዳማ ነው የሚባለው አንተ? ያንተስ ፈረስ? ጉራቻ። ታድላችሁ ሁላችሁም ፈረስ አላችሁ? አንድ ፈረስ አሰጡኝ። ለኔ አሰጠኝም አንድ ፈረስ? ልውሰድ? ወደ ሰው ይዤው ልሂድ? እሺ ማንን ነው የምትሰጠኝ? እኔ። ቡሎን? እሺ ዘፈን የሚወድ ሰው ማን ነው ከናንተ ውስጥ? አቲያ ባላፋ ማጉርጉር ተቀብዬ ሲማልታፋ ዋይ ካዮ ደብሴ ካራላጋ ፈልሜ ይዳቲ ጉረማኔ ማልታኑ አካታኑ ነምኑኑቲ ማልታና አካታኑ ታና ማልታና አካታኑ ታና ኦሎቢኖ ካራላጋ ፈልማኔ ይዳቲ ጉረማኔ ማልታኑ አካታኑ ታና ኑቲ ማልታና ካታኑ ታና ቃጫ ጎበዝ አጨብጭቡለት። ሌላ የሚዘፍን ሰው የለም? ያሸልማል ዘፈን ማልጀተረ ጋፉማቺ ኬሱ አካ ጉማንደ ገልተለ ዋዳ ገልቴ ኦሶ ገንደረ ደምቱ ቢስራ ገራገሌ ማልጀንተረ ጋፋኑ ወልገኙ Kagumanda gatele dachane ka yeronga entenyu sabako kodati enyu nusi walale ati enyu shakine shaki ati enyu shakine shaki asi gugufta ati enyu shakine shaki ati enyu shakine shaki nusi walale ati enyu shakine shaki ጎበዝ አጨብጭቡለት ለረቢራ። እዚህ ወንጭን ለማየት ብዙ ሰዎች ይመጣሉ አይደል? እነሱ ሲመጡ እናንተ ምንድነው የምታረጉላቸው? ዱላ ነው የሚሸጠው። ዱላ ትሸጣለህ አንተ? ዱላ ትሸጥላቸዋለህ? ስንት ነው አንድ ዱላ የምትሸጠው? 20 ብር። አሃ ይሄ ተራራው ምናምን ሲወርዱ እንዲደገፉበት ነው? እሺ አንተስ ምን ታረጋለህ? እኔም እሰጣለሁ። ዱላ ትሸጣለህ? አንተስ? እሰጣለሁ። ዱላ አንተም? እሰጣለሁ። ዱላ ነው የምትሸጡት ሁላችሁ? ፈረስስ ታከራያላችሁ? ማን ነው ፈረስ የሚያከራየው? አንተ? ስንት ነው አንድ ፈረስ የምታከራየው? 200። እንዴ በጣም ሀብታም ነህ በዚህ እድሜ። በጣም ሀብታም ነህ አይደል? ነህ አይደል? እኮ ስንት ብር አለ አሁን? ስንት ብር አለ? 5000 እያጠራቀምክ ነው? በጣም ጎበዝ። አንተ ስንት አለ? እኔ 200 አለ። የት ነው የምታጠራቅመው? ባንክ ቤት ውስጥ? አሃ አንተስ? 3000 ብር። አንተስ? 200 ነው። 200 የት ነው የምታጠራቅመው አንተስ? ባንክ እየሄድክ? የኦሮሚያ ባንክ። ታድላችሁ በዚህ እድሜያችሁ ባንክ አካውንት ከፍታችሁ ብዙ ብር አላችሁ። ምን ልታረግበት አሰብክ ብሩን ታዲያ? ደፍተር እስክሪብቶ ምናምን ራሳችሁ ናችሁ የምትገዙት? ቦርሳ ለትምህርት ቤት? ምን ታረግበታለህ ብሩን አንተስ? እኔ ከውጭ ምናምን ቆጮ ሱሪ ሱሪ ትገዛለህ። ሌሊሳስ? ያንተ 5000 ብዙ ነው። ምን ልታረግበት አሰብክ? በቤት ነው የሚሰራው። ቤት ልትሰራበት? እዚህ አካባቢ በ5000 ብር ቤት ይሰራል እንዴ? ይሰራል? መሬት አለ እንዴ? እንዴ ከባለ ሀብቶች ጋር ነው የተቀመጥኩት። ምን ያክል መሬት አለ? ዛፍ አለ። ዛፉ ተሽጦ የሚገባው ብር ያንተ ነው? ረቢራ አንተስ ምን ልታረግበት አሰብክ ብሩ? ለከፍቶች ምን እገዛለሁ? ለከፍቶች ምግብ ትገዛለህ እንዴ? በራስ ብር ነው እንዴ የምትገዛላቸው? ሁሌ በራስ ብር ነው የምትገዛላቸው? ነው ብር ወደፊት ብዙ ብር ሲኖር ምንድነው መግዛት የምትፈልገው? ብዙ ብር ሲኖር ወደፊት ቤት። የት አካባቢ? ከተማ ውስጥ። እዚህ ወንጪ? ወንጪ ከተማ ውስጥ። ምን አይነት ቤት? ፎቅ። ስንት ፎቅ? አራተኛ። ለምን አራተኛ? ለምን አራተኛ ፈለክ? ዝም ብሎ ነው። ፎቅ ነው ግን የምትፈልገው ሁሌ? ጎበዝ በርትተህ ከሰራህ ትችላለህ አይደል? ገና ካሁኑ እያጠራቀምክ ነው። በጣም ጎበዝ ልጆች። እዚህ ወንጪ የመጡ ሰዎች ወደ ከተማ ወደ አዲስ አበባ ሲመለሱ ምን ይዘው ነው የሚሄዱት? ቆጮ ምናምን። ቆጮ። ሌላስ? ድንች። እሺ። ጎመን እንደዚህ ነው።
ማርም አለ አይደል? ማር የማር ሀገር ነው አይደል? እናንተ ጋር ማር አለ? አለ? ትሰጠኛለህ? ቤታችሁ እንግዳ ሲመጣ ምን እንደምታቀርቡት? ምን ታቀርባላችሁ? የፈለጋችሁ። ከከተማ ወደዚህ የሚመጣ ሰውስ ምን ይዞላችሁ ይመጣ ደስ ይላችኋል? ልብስ፣ ስኳር፣ ቡና። ልብስ፣ ስኳር፣ ቡና። ሌላስ? ሌላስ? እስክሪብቶና ደብተር። እስክሪብቶና ደብተር ስንት ነው የሚሸጠው እዚህ? ደብተሩ 50 ብር ነው። እስክሪብቶ አንዱ ደብተር 50 ብር ነው። እስክሪብቶስ? 20 ብር ነው። እስክሪብቶ 20 ብር ነው። እውነትም ከአዲስ አበባ ወደዚህ የሚመጡ ሰዎች ደብተርና እስክሪብቶ ይዘው ይመጣሉ አይደለ? እሺ ጥምቀት እዚህ ይከበራል። የተገናኘነውም የጥምቀት በዓል ላይ ነው። እንዴት ነው የሚከበረው ጥምቀት እዚህ ወንጪ? ሁሉም ቀን ይመጣል። እሺ ከመጣ ሰው በጀልባ ይሄዳል። እሺ ይሄዳል። ከዛ ሄዶ ይገባል ወደ ቤት። እሺ ከገባ ከረሜላ ገዝቶ ይገባል። ልጆቹ ይሰጣል። ልጆቹ ደግሞ ይወዛሉ። ጥምቀት ምን ትላላችሁ? ትዘምራላችሁ? አዎ መዝሙር? አዎ እስኪ ዘምሩልኝ አንድ ጋላት አብራችሁ አግዙት። አማባራ ባራቲ ጋላት ፈማዳ አማባራ ባራቲ አማባራ ባራቲ ሞቴዳቲ አማባራ ባራቲ ሞቴዳቲ ጋላት ፈማዳ አማባራ ባራቲ ጋላቴ ፈማዳ አማ በራበራት ሞቴዳት አማ በራበራት ሞቴዳት። ለዛ ነው ጎበዝ። ስልክ ትፈልጋላችሁ? ስልክ አላችሁ እንዴ? የላችሁ? ቢኖራችሁ ምን ታረጉበታላችሁ? ስልክ ከመጣ ችግር ከመጣ ትደውላላችሁ። ችግር ሲመጣ ይደወላል። እሺ ከዛ ችግሩ ታገኛላችሁ። ምን ይገኛል? ኮምፒውተር ታውቃላችሁ? አዎ ኮምፒውተር ታውቃለህ? ሌሊሳ አታውቅም? አንተስ? አታውቅም? አንተስ? ረቢራ ግን ያውቃል። ምንድነው ኮምፒውተር? ትልቆቹ ሰው ኮሌጅ ምናምን ኮሌጅ እንደዛ ነገር ይፈልጋል። ኮሌጅ የሄዱ ሰዎች የሚይዙት ነው ኮምፒውተር። ስራው ምንም ያደርግ ይመስላል? ምንድነው ስራው? ስራው ምን ይሰራል? ኮምፒውተር ምን ይሰራል? አሁን እናንተ ታያል። እኛ እንታያለን በኮምፒውተር። እኔን አይተኸኝ ታውቃለህ እንዴ? አይ ታውቀኛለህ? እኔ አላውቅም። ስሜ ማን ነው? እኔ ናፍቆት ነኝ። እኔ ነኝ ናፍቆት ነው። እሺ ከዛ ሌላስ ምን ይታያል? ሌላስ ሁሉም ምን ሌላ ምን ሰዎች ምናምን ከብቶቹ ከጠፋ ይታያል። ከብትም ሲጠፋ በኮምፒውተር ያሳያል። እሺ አሁን ወደዚህ ወደ ወንጪ የሚመጡ ሰዎች አሉ አይደለ? እዚህ ወደ ወንጪ ሲመጡ የምታስተላልፉላቸው መልእክት አለ? ምን ይዘው እንዲመጡ ትመክሯቸዋላችሁ? እዚህ አካባቢው ላይ ደግሞ ምን አለ ትሏቸዋላችሁ? ረቢራ ኳስ እንጫወታለን። እሺ ሁሉም እንጫወታለን። በጀልባ እንሄዳለን። እሺ በፈረስ እንሄዳለን። እሺ ከጉባ አለ ኩባ ታጫውታችኋላችሁ? እሺ ሌላስ? ሞሮግት ይጫወታል። እሺ ሌላስ? ረቢራ ሁሉም እንጫወታለን። እዚህ አካባቢ ልጆች ቶሎ ነው ወደ ትዳር የሚሄዱት ያገባሉ አሉ። በስንት አመታችሁ ነው የምታገቡት? አያ ምናምን ነው። አንተ መቼ ታገባለህ? እኔ ትልቅ ስለሆነ ማን ነው ስሟ? እኔ ሀዊ ነው ስሟ? አረረረ እሺ የት ነው ያለችው ሀዊ? ከተማ ናት? የት ከተማ ነው የምትኖረው? አምቦ እንዴ? አምቦ ሩቅ አይደል? የት ተገናኛችሁ? በምን ተገናኛችሁ? በስልክ ረቢሲንጋ መጀመሪያ እንዴት ተዋወቃችሁ? ትንሽ እያላችሁ? ከዛ ከተማ ሄደች። እሷ አምቦ ሄደች። እሺ በምን ትገናኛላችሁ አሁን? በስልክ ምን ትላለች? እየደወለች ምን ትላለች? እመጣለሁ ብላ ግን ቆየች አይደል? ምን ይደረግ። እሺ መቼ ልትመጣ አሰበች? መስቀል ላይ ስትመጣ ምን ይደረጋል? ምን ታረጋለህ አንተ ስትመጣ? እሷ እኔ ስጋ ቆጮ ምናምን ዳሽ ጠብቃለሁ። ይዘጋጃል። ከዛስ? እሱ ወደ ውጭ ወጥቶ ጠብቃለሁ። ውጭ ወጥተህ ትቀበላታለህ? እሺ ከዛ እቃ ምናምን ላግዛለሁ። እቃ ታግዛታለህ? እሺ
ከዛ ወደ ቤት እንገባለን። ወደ ቤት ትገባላችሁ? መቼ ነው የምትጋቡት? ትዳር መቼ ነው የምትጋቡት? ትልቅ ስለሆነ እስከዛስ ታዲያ ሀዊ ትጠብቃለች? ትጠብቃለች? ስንት አመቷ ነው እሷ? እሱ አላቅም። የሱ የሀዊን አታውቅም? ማን ነው ታላቅ? የኔ። አንተ ነው የምትታልቃት? የኔ። አንተ ታላቅ ነህ? ቤተሰቦች ያውቋታል? ያንተ እናትና አባት ሀዊን ያውቋታል? ያውቋታል? አስተዋውቀሃል? መቼ? ድሮ ጨርሰሃል አብዛኛውን ነገር? ከብት ነው የምትሰጠው? ብር ነው የምትሰጠው? ብር። ጥሎሽ ስትጥል ሽማግሌ ይላካል አይደል? ምንድነው የምትሰጠው ለሷ ቤተሰቦች? ከብት ወይ ብር አዘጋጅተሃል አንተ? ስንት ከብት? አንድ ብቻ ይሰጣል እንዴ ጥሎሽ? ትልቁን መርጣ? በጣም ጎበዝ። አንተስ ሌሊስ መቼ ነው የምታገባው? የት ናት ያንተ ሚስት ደግሞ? እዚህ ነው። ስሟ ማን ነው? አስቴር። የት ነው ያለችው አስቴር? እዚህ ነው። የት? ወንጪ። ስንት አመቷ ነው? አላውቅም። እድሜ አትጠይቁም እናንተ በጣም ጎበዞች ናችሁ። የት ነው የምትኖረው? እዚህ ወንጪ ናት። የት ነው የተዋወቃችሁት? ትምህርት ቤት አብራችሁ ነው የምትማሩት? አንተስ እንደ ረቢራ ጥሎሽ አዘጋጅተሃል? ምን አዘጋጀ? በግ ነው የሚሰጠው? በግ ብቻ? አራይም ስንት በግ? ሁለት በግ። ጎበዝ። አንተ ሶብሳ ማን ነው ስሟ? ትግስት። እሺ የት ነው ያለችው ትግስት? ውጭ። በምን ትገናኛላችሁ ታዲያ? ስልኪ። የት? በሞባይል የለ? በምን ሞባይል እንጅሩ? በምን? አይ አባቴ ያለ ሞባይል። በአባቴ ስልክ? መቼ ትመጣለች? ወደ ገና። ለገና ትመጣለች። ትጋባላችሁ? ከዛ ትጋባላችሁ። ጥሎሽ አዘጋጀ? ከብት ነው? ስንት? 7። አረ ትግስት በከባድ ነው የምትዳረው። 17 ነው ያዘጋጀው። ቀነኒሳ ስሟ ማን ነው ያንተ ሚስት? ቃሊ ነው። ቃል ኪዳን? ቃል ኪዳን ነው ቃሊ ነው? የት ነው ያለችው? አዲስ አበባ። እንዴት ተገናኛችሁ? በቃ ዛሬ እሱ መጣ። እዚህ እሷ ለረፍት መጣች? ከዛ ተገናኛችሁ? ከዛስ ለመስቀል በምን ትገናኛላችሁ? ስልክ የለህ አንተ? ከየት ታመጣለህ ስልክ? በወንድም ስልክ ትደውልላታለህ? መቼ ነው የምትጋቡት? ገና ነው። ጥሎሽ እያዘጋጀ ነው? ትምህርት ጨርስ ነው ዘርግ። እሷን ነው የምታገባት? እሺ አሁን ማለት ነው ረቢራ ቆንጆ ዘፈን ይዘፍንልናል፣ እነሱ ሁሉም ያጨበጭቡልናል፣ እየጨፈርን ለኔም እያሳያችሁኝ እናበቃለን። እሺ ወጣ ናሪፋቲን ሊጉፋታ አንሲቲሜራ በክሲንጋሉ ናማጋጋቱ እንዳናመኑ ከሐበሩ ወለካዬ ሙዲ ሰይ በርባደ ቆደቴበጂ ኦሉለኮ ረቴና ካናማ ኦሉለኮ አረሜና አምኔማሌ ኦሉለኮ ሲያዴና ቢነራ አዋሊ ደቡንፈራ ኦሉለኮ ሮቢነንሰኒ ኦሉለኮ ዱቤሲ ደራቡ ኦሉለኮ አሰንጂራና ጀዲ ኦሉለኮ አናርጋ ኬደራኤ ኦሉለኮ ሲያዴና ቢነራ አዋሊ ደቡንፈራ ኦሉለኮ ሲያዴና ቢነራ አዋሊ ደቡንፈራ ናዮ ካጀላኒ ጋይ ንልማታኒ kanjalatan argachu mali walegani yo walegani